ገዳመ ሲሃት የሚባሉ ብዙ ቦታዎች አሉ። ቅድሚያውን የሚይዘው ግን የግብፁ ነውና ዛሬ የዚህን ገዳም አንድ ቅዱስ እናስባለን። ሕይወታቸውም በእጅጉ አስተማሪ ነው። ቅዱሱ አባት ሙሴ ይባላሉ። የ4ኛው መቶ ክፍለ ዘመን ክርስቲያን ናቸው። እኚህ ጻድቅ አንድ ነገር ከሌሎች ቅዱሳን ሁሉ ይለያቸዋል። ከምግባርና ትሩፋት በቀር አንድም የእግዚአብሔርን ቃል አያውቁም። ዝም ብለው በየዋህነት ይኖሩ ነበር። ተወልደው ባደጉበት በምድረ ግብፅ በቅን ሕይወት ኖረው በወጣትነታቸው ወደ ደብረ ሲሃት ገቡ። በዚያም በብሕትውና ዘግተው በጾም በጸሎት ተወስነው ለ45 ዓመታት ያክል ኖሩ። እጅግ የዋህ ሰው ናቸውና ከጸጋ ከብቃት ላይ ደረሱ። በአካባቢው ላይ ምንም አይነት ሰው አልነበረም። አብረው የሚወሉትም ከጉሩማን አራዊት ጋር ነበር። አራዊትም ጻድቁን ያጫውቷቸው ይታዘዙላቸው ነበር። በፈንታውም ደግሞ አባ ሙሴ በተአምራት ዝናብ ያዘንቡላቸው ምግብ የሚሰጧቸው ነበር። አባ ሙሴ ልብስ አልነበራቸውምና በቅጠል ይሸፈኑ ነበር። ምግብም ቢሆን ትንሽ ለቁመተ ሥጋ ያህል ብቻ ቀምሰው ይውሉ ነበር። በኋላ ግን እጅግ ከመብቃታቸው የተነሳ ዓይናቸው ሲገለጥ የአትክልት ስፍራን ወይም ገነት በአካል ይታያቸው ነበር። ከዚያም ለበረከት ቆርጠው ይበሉ ነበር። የመልካም ነገር ጠላት የሆነው ሰይጣንም እርሳቸውን በተለያየ ማጥመጃ መንገዶች ከቅድስናቸው ክብር ከእምነታቸው ማማ ሊያወርዳቸው ቢሞክርም አልተሳካለትም ነበር። ለክፉ ሐሳብ ተስፋ የማይቆርጠው ሰይጣን በስተመጨረሻ ግን የሚጥልበትን መንገድ ተከሰተለት። ይኸውም አባ ሙሴ ከብቃት ላይ ቢደርሱም ደካማ ጎናቸው አለመማራቸው ነበርና ሰይጣንም ይህንን ድካማቸውን ሊጠቀም ወደደ። ምንም አለመማራቸውን ምክንያት በማድረግ ሊፈትናቸው ተነሣ። ሰይጣንም ይህን ክፉ ሐሳቡን ያሳካ ዘንድ በአንድ ቀን አባ ሙሴ በገዳም ካሉ አራዊት ጋር ተቀምጠው ሳሉ ሰይጣን ያረጀ ሽማግሌ መነኩሴ መስሎ እየተንገዳገደ ወደ እርሳቸው ቀረበ። በዚህ ጊዜ የሽማግሌውን ግርማና እይታ የፈሩ ከአባ ሙሴ ጋር አብረውት የነበሩ እነዚያ የገዳም አራዊቶች በቅጽበት ከእንግዳው መነኩሴ ሸሽተው ወደ ጫካ ገቡ። አባ ሙሴ ግን ይህን ነገር ሳያስተውሉ በድፍረት ወደዛ እንግዳ መነኩሴ ቀርበው ያን ጸንቶ ለመቆም ያልቻለ ሲንገዳገዱ ወደ እርሳቸው የቀረበውን እንግዳ መነኩሴ ሳያማትቡ ሩጠው ሄደው ደገፉት፣ ወደ በዓታቸውም አስገቡት። በመሸም ጊዜ አባ ሙሴ ከዚያ እንግዳ ሽማግሌ ጋር መጫወት ጀመሩ።